እንኳን ወደ እንወቅ እንንቃ እንብቃ የቴሌግራም ቻናላችን በሰላም መጣችሁ። እንወቅ እንንቃ እንብቃ በአካል ጉዳተኞች የተቋቋመ ቻናል ነው። ቻናላችን በአካል ጉዳተኞችና በአካል ጉዳተኝነት ዙሪያ ያጠነጠኑ ጉዳዮችን በማንሳትና በመወያየት የማሳወቅና የማንቃት የማብቃት ስራ የሚሰራ ቻናል ነው። ቻናላችን 4 የተለያዩ ክፍሎች አሉት። አንደኛው የእንወቅ እንንቃ እንብቃ የቀጥታ ስርጭት ልክ እንደ ዛሬው የምንሳተፍበት ሲሆን በዚህ ጊዜ የሚያሳውቁ የሚያነቁና የሚያበቁ እንግዶች በተመረጠ አጀንዳ ላይ የሚጋበዙበትና ዝግጅቱም የሚቀዳበት ቻናላችን ነው። በዚህ ቻናል ማክሰኞና ሐሙስ እንደ ኢትዮጵያውያን ሰዓት አቆጣጠር ከምሽቱ 1 ሰዓት ጀምሮ በወቅቱ በሚመረጡ ርዕሶች የምንወያይበት ቻናል ነው። ሁለተኛው የእንወቅ እንንቃ እንብቃ የቻት ግሩፓችን ሲሆን በዚህም ለአካል ጉዳተኛው ይጠቅማሉ፣ ያስተምራሉ ተብለው የሚታመንባቸውን ቪዲዮዎች፣ ጽሑፎች፣ ፎቶዎች፣ የድምፅ ቅጂዎች በተጨማሪም የስራ ማስታወቂያዎች ጭምር ኢትዮጵያዊ ባህላችንን በጠበቀ በግሩፑ አባላት የሚለጠፍበት ቻናላችን ነው። ሶስተኛው የእንወቅ እንንቃ እንብቃ የሴቶች ቻናል ሲሆን በዚህም ሴት አካል ጉዳተኛ እህቶቻችን ለብቻቸው ሴትነትና አካል ጉዳተኝነትን የሚወያዩበት ቻናላችን ነው። አራተኛው የእንወቅ እንንቃ እንብቃ የዩቲዩብ ቻናላችን ሲሆን ይህንንም በስፋት ለማሳደግ ይረዳን ዘንድ ሁላችንም ሰብስክራይብ በማድረግና ለወዳጅ ዘመዶቻችንም በማስደረግ እንድናሳድገው የሁላችንን ተሳትፎ ይጠይቃል። በዚህም የበኩላችንን እንወጣ። በቻናላችን የዘር የሃይማኖትና የፖለቲካ ጉዳይ አንስቶ መወያየት የተከለከለ ሲሆን በተጨማሪም የማንኛውንም የአካል ጉዳተኞች ማህበራት በአዎንታዊም ሆነ በአሉታዊ መልኩ አንስቶ መወያየት በሁሉም ቻናላችን በጥብቅ የተከለከለ መሆኑን እንገልጻለን። በቻናላችን ሁሉም ተማሪ ሁሉም አስተማሪ ነውና ኑ ያላችሁን እውቀት አካፍሉን። ኑ እወቁ፣ ንቁ፣ ብቁ። የአካል ጉዳተኛውን የመብት ትግል ከግብ ለማድረስ ያወቀና የነቃ የአካል ጉዳተኛ ማህበረሰብ ለማፍራት የድርሻውን ይወጡ። ኑ በመወያየትና በመማማር ነገን ዛሬ እንስራው። መልካም የውይይት ምሽት ይሁንልን። እጅግ በጣም አመሰግናለሁ ትዕግስትን። እንግዲህ ቀጥታ ወደ ፕሮግራማችን ለመግባት ምናልባት ዘግይታችሁ የመጣችሁ ከዛሬ በፊት ያልነበራችሁ አዳዲሶችን ስለማይ ነውና የዛሬ ፕሮግራማችን አሰላ ዩኒቨርሲቲ በመጡ በሙያቸው በእኛ ጉዳይ ላይም በጠለቀ ሁኔታ ሪሰርችን እየሰሩ ያሉና አሁንም ደግሞ በሪሃብሊቴሽን ኮንሰልቲንግ ፎር ፒፕል ዊዝ ዲስአቢሊቲስ በሚል ርዕስ ላለፉት 5 ሳምንታት 4 የተለያዩ ኮርሶችን የሰጡን ዛሬ ማጠቃለያ የሚሰጡን ዶክተር ሚሻው ከመካከላችን ይገኛሉ። ዶክተር ሚሻው እንዲቀጥሉ እየፈቀድኩኝ ከዛም በዘለለ ባለፉት 4 ሳምንታት ውስጥ እንደው የዳሰስናቸውንም ባጭሩ እና ካነካው ያደረጉልን አሁን ለመጡ ሰዎች ምንዛሬ ለማስጨበጥ ይረዳናልና ቀጥታ ወደ ዛሬው ማጠቃለያ ፕሮግራማችንን እግረ መንገዱ እንዲገቡ ስል ተጠይቃለሁ። ዶክተር ባኮን ማይክሮፎን። እሺ፣ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ዶክተር። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ያለፉት 5 ሳምንታት አብረን አሳልፈናል እና ምናልባት አዲስ ለሆናችሁ የተወሰነ ሳመራይዝ ለማድረግ የመጀመሪያው ሳምንት ላይ ያየነው ስለ ሪሃቢሊቴሽን ምንድነው፣ ሪሃቢሊቴሽን ካውንስሊንግ ምንድነው፣ አስፈላጊነቱ ለምን አስፈለገ፣ በአሁኑ ሰዓት ለምን አስፈለገ፣ ሪሃቢሊቴሽን
አስፈላጊ ነው። ሪሃብሊቴሽን ወደ ነበረበት ቀድሞ ለምሳሌ አንድ ሰው ከአካል ጉዳት በፊት ወደ ነበረበት አልችልም ብሎ ከነበረ ወደሚችልበት ራሱን በችሎታ በእውቀት ወይም ሳይኮሎጂካሊ ሊሆን ይችላል፣ በስነ ልቦናዊ፣ በማህበራዊ፣ ኢኮኖሚካል በሆነ መልኩ አንድን ግለሰብ ወደ ተሻለ ደረጃ ለማምጣት ይሄ ሪሃብሊቴሽን አስፈላጊ ነው እና ለምን አስፈለገ? በጣም ፊሎሶፊካል የሆኑ አስተሳሰቦች አሉ። ማንኛውም ሰው ችሎታ አለው፣ አቅም አለው፣ እችላለሁ ብሎ ከተነሳ መሆን ይችላል የሚለው መሰረታዊ ጽንሰ ሀሳቦች ስላሉ በዚያ መሰረት ሪሃብሊቴሽን አስፈላጊ ነው ተብሎ ነው የሚታሰበው። በሁለተኛው ሳምንት ላይ ያየነው ስለ ሪሃብሊቴሽን ካውንስሊንግ መስጠት የሚችለው ማን ነው የሚለውን በተመለከተ እና በምን ግራጁዌት ማድረግ አለበት ወይንም የእውቀት ሌቭሉ ምን መሆን አለበት፣ ምን እውቀቶችን ይዞ ሊገኝ ይገባዋል፣ ምን አይነት ኢቲክስ ይኖረዋል መሰል የሚሉ ሀሳቦችን ያየንበት ሁለተኛው ሳምንት ሆኖ እናየዋለን ማለት ነው። ስለዚህ አጠቃላይ በዚህ ላይ ያየነው አንድ የሪሃብሊቴሽን ካውንስለር የሚሆን ሰው ስለ ሰው ልጆች እድገት፣ አጠቃላይ ስለ ስነ ልቦና፣ ስለ ጤና እና መሰል ተያያዦች ሀሳቦችን በደንብ የጠለቀ እውቀት ሊኖረው ይገባል ተብሎ ነው የሚታሰበው። አጠቃላይ ኢቲካል መሆን ይጠበቅበታል አንድ በዚህ ሙያ የተመረቀ ሰው እና ሰርቪሱን መስጠት የሚችለው ግለሰብ ማለት ነው። በሶስተኛው ሳምንት ላይ ያየነው ቲዎሪዎች አሉ፣ የተለያዩ ቲዎሪዎች አሉ። እነኛ ቲዎሪዎች ከአካል ጉዳተኞችም ሆነ አጠቃላይ በሰው ልጅ ስብዕና እድገት ላይ የሚያተኩሩ ቲዎሪዎች ናቸው እና እነኚህ ቲዎሪዎች እንደ ማንኛውም የሰው ልጅ አካል ጉዳተኞችም እነኚህን ቲዎሪዎች ተግባራዊ ቢያደርጓቸው በህይወታችን ላይ ለውጥ ማምጣት ያስችላሉ ተብሎ ነው የሚታሰበው እና በዝርዝር ያው ጊዜ ለመቆጠብ አልገባባቸውም። ስለዚህ እነኛን ቲዎሪዎች በሶስተኛው ሳምንት ተነጋግረን ነበር እና ባለፈው ሳምንት የተነጋገርነው ምናልባት ዛሬ ደገም አደርገዋለሁ ሪሃብሊቴሽን ፕሮሰስ ወይንም አጠቃላይ ሪሃብሊቴሽን የምንለው ኮንሰፕት እንዴት ነው የሚሰጠው የሚለውን ነው። ለምሳሌ አንድ አካል ጉዳተኛ አለ፣ በሙያ ሰልጥኖ የሚችል ኦር ችላለሁ ብሎ ራሱንም ሆነ ማህበረሰቡንም ቤተሰቡንም ደጋፊ ሆኖ የሚቆምበት ደረጃ ለማድረስ ምን አይነት ፕሮሰሶች ያስፈልጋሉ የሚል ነው ያለፈው ሳምንት ጀምረ ነው የነበረው እና ለዚህ አንድ የተወሰኑ ሀሳቦችን እንነጋገራለን። ዛሬ ሁለት ነገር ነው የምንነጋገረው። አንደኛው አሁን ያልኳችሁ ሪሃብሊቴሽን አጠቃላይ መስጠት ፕሮሰሱ ምን ይመስላል የሚለውን የምናይበት ሲሆን ሁለተኛውና የመጨረሻው ለማንኛውም አካል ጉዳተኛ የቤተሰቦች አስተዋጽኦ በጣም ከፍተኛ ነው። ስለዚህ ለቤተሰቦች እንደ ማንኛውም እንደ ግለሰቡ ኦር ከግለሰቡ ባልተናነሰ መልኩ የሚሰጠው ሳይኮሎጂካል ኦር የሙያውንም ሆነ የጤናው ሁሉ ነገር ተሳታፊዎች መሆንና መገኘት አለባቸው የሚል ሀሳብ አለ። ስለሱ እንነጋገራለን ማለት ነው። ስለዚህ በመጀመሪያው ሀሳብ ላይ ወይንም ሳምንት ጀምረ ነው በነበረው የሪሃብሊቴሽን ፕሮሰስ ላይ እንነጋገራለን ማለት ነው። ይህንን ሪሃብሊቴሽን ፕሮሰስን በተመለከተ ለምሳሌ
አንድ ማሰልጠኛ ተቋም እንደ ማሰልጠኛ ተቋም ብለን ብናስበው ይሄ ሪሃብሊቴሽን ፕሮሰስ የሚሰጥበት እንደ ማንኛውም ዩኒቨርሲቲ ሊሆን ይችላል፣ ኦር ስኩል ኦር ትሬኒንግ ኮሌጅ ሊሆን ይችላል። መጀመሪያ ኢንቴክ ኢንተርቪው የሚባል ነገር አለ፣ ወይም የመግቢያ መጠይቅ ወይንም ያ ግለሰብ አንድ ግለሰብ በዚያ ገብቶ ሰልጥኖ የሚፈለገውን ለውጥ ያመጣል ወይ ኦር ክራይቴሪያዎችን ያሟላል ወይ ብሎ ያንን ለማድረግ የመጀመሪያው ፕሮሲጀር መሆን ያለበት ቅድመ መጠይቅ ብንለው ማለት እንችላለን። ቅድመ መጠይቅ ነው ማለት ነው። ስለ አካል ጉዳቱ ሊሆን ይችላል፣ ስለ አጠቃላይ ትምህርት ደረጃው ሊሆን ይችላል፣ ምን ፍላጎት አለው ሊሆን ይችላል፣ ዋና እና ምን አይነት ክራይቴሪያዎች ያሟላል የሚለውን የምናይበት የመጀመሪያው ስቴፕ ይሆናል ማለት ነው። ያንን ፕሮሲጀር አልፎ ከገባ በኋላ ሁለተኛው አሰስመንት የምንለው ዲቴይል ጥልቅ የሆነ መረጃ መሰብሰብ ነው ማለት ነው። በግለሰቡ ላይ ጥልቅ የሆነ ምን ፍላጎት አለው፣ ምን ችሎታ አለው፣ ምን አይነት ፋሚሊ ኮንዲሽን አለው፣ ምን አይነት የትምህርት ደረጃ አለው፣ ዲቴይል ገብተን ወደምንፈልገው የሙያ የብቃት የእውቀት ለማስኬድ ምን አለውና ምን የለውም ብለን መጀመሪያ ማወቅ ይጠበቅብናል ማለት ነው። አንድን ሰው አብቅቶ ለማውጣት ምን አለው ምን የለውም፣ ያለውን የበለጠ እናጎለብታለን፣ የሌለውን ደግሞ በደንብ ለማስጨበጥና ስኪሉን ወይም ችሎታውን ለማዳበር ጥልቅ መረጃዎችን ስለ ግለሰቡ መያዝ ይጠበቅብናል ማለት ነው። ይሄ አሰስመንት ፌዝ እንለዋለን ማለት ነው። ይህንን ጥልቅ አሰስመንት ካላደረግን የምንፈልገውን ዓላማ ላናሳካ እንችላለን። ስለዚህ የምንፈልገውን ዓላማ ለማሳካት መረጃዎቹ በጥልቀት መሰብሰብ አለባቸው። ስለ ግለሰቡ ፍላጎት፣ ኢንተረስት፣ ትምህርቱ ደረጃው፣ የቤተሰብ ሁኔታው፣ የጓደኛ ሊሆን ይችላል፣ መሰል ዲቴል መረጃዎችን መሰብሰብ ያስፈልጋል ማለት ነው። ይሄ ሁለተኛው ፌዝ ነው ማለት ነው። እና በመቀጠል ሶስተኛው ፌዝ ላይ ሰርቪስ ነው። ሰርቪሱን እንሰጠዋለን ማለት ነው። የምንፈልገው የሙያ ፍላጎት ያው በመረጃችን መሰረት ምን የለውም ምን አለው የሚለውን ያለውን የበለጠ አጎልብተን የሌለውን አዳብረን አሲዘን የበቃ የተሻለ የፕሮዳክቲቭ የሚሆንበት ደረጃ የምናደርስበት ይሄ ፕሮሰስ ነው ማለት ነው። ሰርቪሱን የምንሰጥበት ይሆናል ማለት ነው። ለምሳሌ ሙዚቃ መሰልጠን የሚፈልግ ከሆነ በሙዚቃ ስኪሉ እንዲዳብር፣ ኦር በሙያ ስልጠና ከሆነ ሌሎች ሙያዎች እንድንሰጥ፣ ኦር ሳይኮሎጂካል ቴራፒ የሚፈልግ ከሆነ ሳይኮሎጂካል ቴራፒ መስጠት፣ ኦር የቋንቋ ለምሳሌ ሳይን ላንጉጅ ትሬኒንግ ከሌለው ሳይን ላንጉጅ ትሬኒንግ መስጠት፣ የትምህርት ውስንነት ካለው ለምሳሌ ትምህርቱን የበለጠ ማበልጸግ፣ ሙያውን ከዚሁ ጋር አያይዘን አሰልጥነን የምናበቃበት ይሄ ዋናው ፌዝ ነው ተብሎ ነው የሚታሰበው ማለት ነው። ስለዚህ በዚህ ፕሮሰስ ውስጥ የሚፈልገው የአመለካከት የእውቀትና የስኪል ለውጥ የሚካሄድበት ይሄ ሶስተኛው ፌዝ ነው ማለት ነው። አንዳንድ ጊዜ በዚህ ሰዓት በምናካሄደው ወይንም የምንፈልገውን እውቀት አመለካከት ወይንም ስኪል ላይ ለማምጣት ወይንም ባጭሩ ጎላችንን የምንፈልገውን ጎል አቺቭ ለማድረግ አንዳንድ ጊዜ ሪስቶሬሽን ሊሆን ይችላል። ሪስቶሬሽን ማለት አንዳንድ ጊዜ ለምሳሌ ከ30 ዓመቱ ላይ የአካል ጉዳት የደረሰበት ሰው ድሮ የነበረው ስኪል አለ ወደ ነበረበት የሙያ ሊሆን ይችላል፣ የአመለካከት የእውቀት ደረጃ ሊሆን ይችላል፣ የመመለስ ሊሆን ይችላል ማለት ነው። ሪስቶሬሽን ሊሆን ይችላል ማለት ነው። እንደምናስታውሰው ሪሃብሊቴሽን ራሱ ሪስቶሬሽን እንደሆነ
ተነጋግረን ነበረ ማለት ነው። ያው ሪስቶሬሽን ያው አንዱ ኮምፖነንት እንደሆነ ተነጋግረን ነበር። በዚህ ላይ የተለያዩ ቴራፒዎችን፣ ሳይኮሎጂካል ቴራፒዎችን፣ ስኪሎችን፣ የሙያ የክህሎት ማብቃቶች በሙሉ በዚህ ውስጥ ይካተታሉ ማለት ነው። እዚህ ጋር ከማይችልበት ኦር ውስንነት ከነበረበት አብቅቶ ወደሚችልበት ፌዝ የምናስተላልፍበት ፌዝ ነው ማለት ነው። እዚህ ጋር የመጨረሻው አራተኛው ፌዝ አለው፣ አውትካም ይላል። አውትካም የምንለው አንድን ሰው መርጠነው አስገባነው አሰለጠነው። ካሰለጠነው በኋላ ዝም ብለን የምንተው ነገር አይደለም። ወደ ቀጣሪ አካላት ወይንም የስራ ፈጠራ የሚያገኝበትን ሁኔታ ማመቻቸት ያስፈልጋል ማለት ነው። ስለዚህ ዓላማችን ሰሌክት አድርጎ አሰልጥኖ ራሱን አስችሎ በቃ ሳይሆን ማስቀጠር ወይንም በራሱ ክሬቲቭ በሆነ መልኩ አንተርፕረነር በሆነ መልኩ ራሱን እንዲችል ማድረግ ያስፈልጋል ማለት ነው። ከዚያ በዚያን ሰዓት በቃ ተብሎ የሚነገር ወይንም የሚተው ነገር አይደለም። ሪሃብሊቴሽን ካውንስለሩ ሁልጊዜ ፎሎ አፕ ማካሄድ ይኖርበታል ማለት ነው። አውትካሙም ከቀጣሪዎች ጋር ኢቭን ሄዶ መነጋገር፣ እንዴት መቅጠር ይቻላል። እንደምታስቡት ለምሳሌ እንደምናውቀው በኢትዮጵያ ውስጥ ብዙ ቀጣሪዎች ወይንም አካል ጉዳተኞች የስራ የማግኘት እንትናቸው በጣም ውስን ሆኖ እናየዋለን። ለምን ሆነ? ለምን አንዳንድ ከምትቀጥሯቸው ለምሳሌ ኮታ ሲስተም አለ። በዌስተርን ሶሳይቲ ውስጥ ኮታ ሲስተም ከሚቀጥሯቸው ለምሳሌ 100 ሰው የሚቀጥሩ ከሆነ ከ100% ወይንም ከሚቀጥሯቸው የተወሰነ ፐርሰንት ለአካል ጉዳተኞችን እንዲቀጥሩ የማድረግ ለምሳሌ ታክስ በመቀነስ ሊሆን ይችላል። እንደዚህ በማበረታታት ቀጣሪዎች የበለጠ አካል ጉዳተኞች አንዳንድ ጊዜ ቀጣሪዎች በጉዳታቸው ምክንያት ያለ መቅጠር አዝማሚያ ይታያሉ። ያ እንዳይሆን ካውንስለሩ ተከታትሎ ችግሮችን መቅረፍ ይጠበቅበታል ማለት ነው። ስለዚህ ይሄ ስራ ሪሃብሊቴሽን የምንለው ሰሌክት አድርጎ አብቅቶ በእውቀት በአመለካከት በችሎታ ሁሉን አብቅቶ አስቀጥሮ በስራ ቦታ ራሱ ምን ችግር አለ፣ ምን ችግር የለም፣ ምን ይስተካከል፣ ኢቭን ቀጣሪዎችን አድቫይስ ኮንሰልት ማድረግ እንደዚህ ብታደርጉላቸው የበለጠ ሞዲፋይ ለምሳሌ ስራዎችን እንደ ሌላው ሰራተኛ 8 ሰዓት ጠብቀን ስራ የማይባልበት አይነት ሁኔታ ሊያመቻቹላቸው ይችላሉ። ስለዚህ በተለያዩ ሞዲፊኬሽኖችን በማድረግ በስራው ዓለም የበለጠ ደስተኛ ሆነው ውጤታማ ሆነው የሚሰሩበትን የስራ ኤንቫይሮንመንት መፍጠር አንዱ የዚህ ሪሃብሊቴሽን አካል ይሆናል ማለት ነው። ስለዚህ ፎሎ አፕ ያስፈልጋል ነው። እዚህ ይህንን ሪሃብሊቴሽን በምንሰራበት ሰዓት ተጽዕኖ የሚያደርሱ የተለያዩ ፋክተሮች ሊኖሩ ይችላሉ ነው። አንደኛው ፐርሰናል ፋክተር ነው። ሁለተኛው ኢንቫይሮንመንታል ፋክተር ነው። ሶስተኛው ፋክተርስ አሶሲኤትድ ዊዝ ዲዛቢሊቲ ወይም ከጉዳት ጋር የተገናኙ ፋክተሮች 3 ፋክተሮች ይኖራሉ ማለት ነው። ስለዚህ ሪሃብሊቴሽን ካውንስለሩ እነኚህን ፋክተሮች ማወቅ ይጠበቅበታል ማለት ነው። እነኚህ ፋክተሮች እስቲ በዲቴል እንመልከታቸው። በነገራችን ላይ የግድ ሳምበዲ መጥቶ ሪሃብሊቴሽን ካውንስለር ሆኖ እንትን ማለት ላይ ይጠበቅብን ይችላል ማለት ነው። አሁን ካለን ውስንነት ወይንም ካለን የሙያው ላይ ያሉ ሰዎች ቁጥራቸው ውስን በመሆኑ ምክንያት ወይንም በተለያዩ ፋክተሮች ምክንያት እነኚህን ሰዎች እንኳን ባናገኝ እኛ የእነሱን ስራ ተክተን እያንዳንዳችን የመስራት ግዴታው አለብን እንደማለት ነው። እና እነኚህ ሀሳቦች የምንነጋገረው ሳምበዲ ስለ ሪሃብሊቴሽን ምን ይጠበቅበታል ብቻ አይደለም። እኛም ካሁን በኋላ እነኚህን እውቀቶች ይዘን የራሳችንን አስተዋጽኦ
እንድናደርግ ነው ማለት ነው። ስለዚህ በሪሃብሊቴሽን ፕሮሰስ ውስጥ መታወቅ ያለበት አንዱ ፋክተር ምንድን ነው? ፐርሰናል ፋክተር ነው ማለት ነው። ለምሳሌ የጾታ፣ የእድሜ፣ የስነ ጀንደር ወይም የጾታ እና መሰል ኦሪንቴሽኖች ምን ይመስላሉ፣ እነኚህ ኮንሲደርድ መደረግ አለባቸው ወይም ከግንዛቤ ውስጥ መግባት አለባቸው። ለምሳሌ ሶሻቢሊቲ የግለሰቡ እንዴት ነው፣ የመግባባት ችሎታው ምንድን ነው? አንዳንድ ሰዎች ችሎታ እያላቸው የመግባባት እንትን ካለ ያን ነገር የመቅረፍ አይነት ነገሮች ለመርዳት መታወቅ አለበት ነው። አንዳንዱ ተጫዋች ኢዝሊ በቀላሉ መግባባት የሚችል ሊሆን ይችላል። አንዳንዱ ላይሆን ይችላል። ኢንትሮቨርት ሊሆን ይችላል፣ ወይንም ውስንነት ዝም የማለት አይነት ነገር ሊሆን ይችላል። ኢንተራክሽናል ቫሊዩ ለተለያዩ ነገሮች ያለው ቫሊዩ፣ ችሎታው፣ ፍላጎቱ እነኚህ ሁሉ መታወቅ አለባቸው ነው። ስለ ጉዳቱ ያለው ግንዛቤ እና ምን ይመስለዋል፣ ጉዳቱን እንዴት ይመለከተዋል። ለምሳሌ አንድ አካል ጉዳተኛ ከጉዳቱ ጋር ሲኖር ጉዳቱን እንዴት ያየዋል? ይሄ ራሱ አንድ ፋክተር ነው ማለት ነው። አንዳንዶቻችን ጉዳታችንን በጣም አግዝፈን የመመልከት ነገር ሊኖር ይችላል። አንዳንዶቻችን ደግሞ ቀለል አድርጎ ሊኖር ይችላል ማለት ነው። ስለዚህ ጉዳቱ ካደረሰብን ወይንም ከጉዳቱ ኢፌክት በላይ እኛ ጉዳት አለብን ብለን የምንወስደው አስተሳሰቡ ራሱ ሊጎዳን ይችላል ነው። በጣም አግዝፎ የመመልከት አይነት ነገር ካለ ወደፊት ወይም የምንፈልገውን ዓላማ ላያሳክልን ይችላል ማለት ነው። ስለዚህ አንድ ሰው እጁ ስለተጎዳ፣ አንድ ሰው እግሩ ስለተጎዳ፣ ኦር አይኑ አንዱ ስለተጎዳ በጣም አግዝፎ ሁሉ ነገር በቃ በዛ ላይ እንትን ማለት የለበትም ነው። ሌሎች ያሉትን ሪሶርሶች እንዲጠቀም ሁኔታዎችን እንዲለውጥ ያንን ነገር ማስገንዘብ ያስፈልጋል ነው። ሌላው ሎው ሰልፍ ኤፊካሲ የሚባል ነገር አለ። ሰልፍ ኤፊካሲ ነገሮችን ምን ያህል እችላለሁ ብሎ ያስባል። ስለራሱ አንድ ግለሰብ ስለራሱ ያለው ነገሮችን በተግባር እለውጣቸዋለሁ ወይም እችላለሁ ብሎ ያስባል። የትልቅ ነገር ነው። ሰዎች አልችልም የሚል አይነት አስተሳሰብ ካላቸው ቀላልም ቢሆን አይችሉም ነው። ብዙ አካል ጉዳተኞች ይሄ አስተሳሰብ መለወጥ አለበት ነው። እችላለሁ ነው። እኔ አንድ አእምሮዬ ትልቅ ጸጋ ነው፣ ትልቅ ነገር ማድረግ እችላለሁ። እና ይህንን አስተሳሰብ ማምጣት ያስፈልጋል። ይህን ከሌለ የምንፈልገውን ዓላማ ላናሳካ እንችላለን ነው። ሁለተኛው ኢንቫይሮንመንታል ፋክተሮች ናቸው። ለምሳሌ የቤተሰብ ሁኔታ፣ የጓደኛ ሁኔታ፣ በቅርብ ያለው ማህበረሰባዊ አመለካከት፣ ይሄ ራሱ በጣም ከግንዛቤ ውስጥ መወሰድ አለበት ነው። ለምሳሌ ይሄ ኢንቫይሮንመንታል ፋክተሩን ይሄ ውጤታማ እንድንሆንም እንዳንሆንም ያለንን ችሎታ እንዳናወጣም ሊያደርገን ስለሚችል ይሄ በደንብ ከግንዛቤ ውስጥ ገብቶ መስተካከል ይኖርበታል ማለት ነው። ሌላው የቤተሰብ አስተዋጽኦ በጣም ከሚጠበቀው በላይ ነው፣ ከፍተኛ ነው። በእያንዳንዳችን ህይወት ውስጥ ቤተሰብ ምን አይነት አስተዋጽኦ እንዳለው የምናውቀው ነው። ስለዚህ ጉዳቱን የሚያመጣውን ኢምፓክት ቀንሶ ወደምንፈልገው እንትን ለማምጣት ይሄ የቤተሰብ አስተዋጽኦና ችሎታውን እንዲያወጣ የማበረታታቱ ሁኔታ ከፍተኛ አስተዋጽኦ ይኖረዋል ተብሎ ነው የሚታሰበው። ስለዚህ የኢንቫይሮንመንታል ፋክተር አንዱ እንደሆነ እናያለን ማለት ነው። ስለዚህ ቤተሰቦች ስለ ልጃቸው፣ ስለ አካል ጉዳተኛው የበለጠ እውቀት እና ግንዛቤ ኢቭን ችሎታ ሊኖራቸው ይገባል ነው። ለምሳሌ መስማት የማይችሉ ልጆች፣ የተሳናቸው ልጆች ካሉ ወላጆቻቸው የሳይን ላንጉጅ ሊማሩ ይገባል ነው። በአግባቡ ለመግባባት ይሄ ነገር መዳበር አለበት ተብሎ ነው የሚታሰበው። ስለዚህ ለዚህም አስተዋጽኦ ያደርጋል ነው። ሌላው ጓደኛ ነው። ጓደኛ በጣም አስፈላጊ ነው።
ጓደኛ ሊረዳን ይችላል በጉዞ ላይ በምንገናኝበት፣ በሻይ ቡናው፣ በስራው የማበረታታቱ፣ ኢሞሽናሊ ሳፖርት የማድረጉ፣ ኢንፎርሜሽን በመስጠቱ፣ ማቴሪያል በመስጠቱ፣ አዎ በጣም ካምፓኒ አብሮ በመሆን የተለያዩ አስተዋጽኦቹ የጎላ ሆኖ እናገኘዋለን ነው። ስለዚህ ጓደኛ የራሱ አስተዋጽኦ ከፍተኛ ሊሆን ይችላል ማለት ነው። የሴት ጓደኛ ሊሆን ይችላል፣ የወንድ ጓደኛ ሊሆን ይችላል፣ ትምህርት ቤት ጓደኛ ሊሆን ይችላል። ይሄ አስተዋጽኦአቸው ከፍተኛ እንደሆነ ወይንም አንድን አካል ጉዳተኛ ወደፊት እንዲሄድም እንዳይሄድም ሊያደርጉት ይችላሉ ነው። የሚያበረታቱ ጓደኞች አሉ፣ በጣም ደስ ይላል። የማይሆን ደግሞ የማያበረታቱም ሊኖሩ ይችላሉ። ስለዚህ በተቻለ መጠን የሚያበረታቱ ወደፊት እንድንራመድ የሚረዱን ጓደኞች መያዝ ይጠበቅብናል ነው። ጓደኞቻችን በየቀኑ ስለምንገናኝ የሚያመጡት ወይም በምናደርጋቸው ኮሚኒኬሽኖች፣ ግንኙነቶች ሁሉ ሳፖርቲቭ መሆን መቻል አለባቸው። ትችላለህ፣ በርታ፣ ጠንካራ ነህ፣ ዴማንድ የሚያደርጉ አይነት መሆን ይጠበቅባቸዋል ነው። ሌላው ኮሚኒቲው ነው። ኮሚኒቲ ደግሞ ከፍተኛ አስተዋጽኦ አለው ነው። ስለዚህ ለዚህ ለሪሃብሊቴሽንም ሆነ አጠቃላይ በአካል ጉዳተኞችን ህይወቱን ለመቀየር ማህበረሰባዊ አመለካከቱ አንዱና አንዱ ትልቅ ፋክተር ሆኖ እናገኘዋለን ነው። ስለዚህ ማህበረሰባዊ ንቃተ ህሊና እንዲዳብር ያው በደንብ መሰራት ይጠበቅበታል ተብሎ ነው የሚታሰበው። ስለዚህ አንዱ ፋክተር ሆኖ እናገኘዋለን ነው። ሌላው የጉዳቱ አይነት ነው። የጉዳቱ ሁኔታ ምን አይነት ጉዳት ነው ያለው? ምን ያህል ከባድ ጉዳት ነው? ምን ያህል ሲቬሪቲው እስከ ምንድን ነው? ምን አያስችልም? ምን ያስችላል? የሚለውና መሰል ነገሮች በደንብ መታየት አለባቸው። እንደ ፋክተር ልናያቸው እንችላለን ማለት ነው። ስለዚህ አንዳንዱ ለምሳሌ የሚያጋጥሙኝ እጃቸው ብቻ አንድ እጃቸው ብቻ የተጎዳ አንዳንድ ወገኖቻችን በጣም ችግሩን አግዝፈው ሲያዩት እናያለን። አንዳንዶች ደግሞ ችግሩን እንዲያውም ያላቸውን ሪሶርስ አውጥተው ሲጠቀሙ እናያለን። ስለዚህ ችግሩ ጉዳቱ መቼ ተከሰተ? ምን ላይ ተከሰተ? ምን ያስችላል? ምን አያስችልም? እንዴት ነው? ከልጅነት ነው የተከሰተው? ካደግም በኋላ ነው? መሰል ነገሮች መታወቅ ይጠበቅባቸዋል ነው። በዚህ ፕሮሰስ ወደሚፈለገው ዓላማ ለማድረስ እነኚህ ነገሮች በአንድም ሆነ በሌላ መልኩ የራሳቸው አስተዋጽኦ ሊኖራቸው ስለሚችል ከግንዛቤ ውስጥ መካተት ይገባቸዋል የሚል ነው። እዚህ ላይ በመቀጠል የምናየው የሪሃብሊቴሽን ካውንስለሩ ምን አይነት ሮል መጫወት አለበት ነው። ያው ፕላን ማድረግ ውስጥ ይካተታል። ያንን ፕላን ወደ ኦርጋናይዜሽን ያስፈልጋል፣ ኮኦርዲኔት ማድረግ ያስፈልጋል፣ ያንን ፕሮግራም ዳይሬክት ማድረግ ይጠበቅበታል። ፋይናሊም ኮንትሮል እና ኢቫሉዌት ማድረግ ይጠበቅበታል ተብሎ ነው የሚታሰበው። ስለዚህ ይሄንን ፕሮሰስ የምንፈልገውን ዓላማ አቺቭ ለማድረግ ወይ ለማግኘት ፕላን ማድረግ ይጠበቅብናል፣ ኦርጋናይዝ ማድረግ ይጠበቅብናል፣ ኮኦርዲኔት ማድረግ ይጠበቅብናል። ዳይሬክት እና ኮንትሮል እና ኢቫሉዌትን በእያንዳንዱ ስቴፕ ላይ ፕሮግረሳችንን ኢቫሉዌት እያደረጉ እየተመዘነ የምንፈልገው ዓላማ ላይ እንድናደርስ ይሄ አጠቃላይ የፕሮሰሱ ይሄን ይመስላል ማለት ነው። ስለዚህ እንዳልኳችሁ ቅድም 2 ፌዝ ብዬ ነው የጀመርኩላችሁ ለዛሬ እና የመጀመሪያው ፌዝ ይሄን ይመስላል። እስቲ ሀሳቦችን እናሸራሽርና ከዛ ደግሞ ተመልሰን ሁለተኛው ፌዝ ላይ እንገባለን ማለት ነው።